ወንድ ምንድነው ሉክ የምታረጉት? መጀመሪያ ረጅም ቢሆን ፋይናንሻል ኢዝ መስት ራሱን የሚጠብቅ እኔ ስፖይል የሚያደርገኝ ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው። የዴቲንግ ዲጂታል ጦርነት ላይ ነው ያለነው። ወንዱ ሳይድ ሴቶች ሲበዛ በጣም ዲሉዥናል ናቸው እንላለን። ይህንንም የምንልበት ምክንያት ሴቶች ወንድ ልጅ ማሟላት አለበት የሚለው ክራይቴሪያ ነው። አንድ ወንድ ልጅ ሴትን ልጅ ዴት ለማድረግ ወይም ደግሞ የሷ ድሪም ቦይ ለመሆን የግድ 6 ፊት መሆን አለበት፣ ቢሊየን እና ሚሊየን መስራት አለበት እና ከሳይካትሪስት ያልተናነሰ ኢሞሽናል ኢንተለጀንስ ያስፈልገዋል ብለው ስለሚያስቡ ነው። ይሄ ደግሞ ዓለም ላይ ያለው እውነታ ሳይሆን ዲሉዥን ተብሎ ስለሚታይ ነው። እና ይህንን ነገር ገለልተኛ ሰው ሆናችሁ ስትመለከቱት በጣም ሮንግ ነገር ነው። እና አብዛኛው ሰው ሲንግል የሚሆንበት ምክንያትና ሲቹዌሽንሺፕ ውስጥ የሚገባው በዚህ ምክንያት ነው። እና አብዛኛው በዚህ ጀነሬሽን ላይ ያለ ሰው ሲቹዌሽንሺፕ ኦር ሲንግል ከሆነ ሴቶችና ወንዶች የሚያስቀምጡትን ክራይቴሪያ ይህ ሰው ያሟላልኝም ብለው ስለሚያስቡ ነው። በዚህ ሰዓት ዴቲንግ አስቸጋሪ የሆነበትን ምክንያት ለማወቅ ኢንቫይሮንመንታችንን ዞር ብለን ስንመለከት ለምሳሌ ሶሻል ሚዲያ ወይም ደግሞ ዴቲንግ ሾው የሚባሉት እንደ ሹክ ቲቪ የመሳሰሉትን ቲቪ ስታዩ 70% በላይ የሚሆኑት ሴቶች ነው ያሉት። እና እነዚህ ሴቶች በጣም በወንዶች ቫልዩ እንዳላቸው ተደርጎ ነው የሚታዩት። እንደ ተፈጥሮ ሴቶች ተፈላጊዎች ናቸው፣ ወንዶች ደግሞ ፈላጊዎች ነን አይደለ? ከዛ እቺ አንድ በቃ አቬሬጅ የሚባል ፊት ያላት ሴት ሶሻል ሚዲያ ላይ መጣ ሊፕሲንክ እየሰራች ሊሆን ይችላል። የሆነ ኮንተንት ኖሯት ፖስት ብታደርግ ኢንቦክስ ኮሜንት ላይ ብዙ የሚያደንቋ ሰዎች ይኖራሉ። በተቃራኒው ደግሞ አንድ ኖርማል የሆነ ወንድ ተመሳሳይ ቪዲዮ ፖስት ቢያደርግ ኢንጌጅ የሚያደርገውና የሚያደንቀው ሰው በጣም የተለያየ ነው። ስለዚህ ሴቶች ሴት በመሆናቸው ብቻ ቫልዩ አላቸው። እና አንድ ኖርማል ፊት ያላት ሴትዮ ብዙ ወንዶች ኢንቦክስ ላይ የመጡ አፕሪሺየት ሲያደርጓት ሲያደንቋት የሷ ቫልዩ ትልቅ እንደሆነ ማሰብ ትጀምርና ኮንፊደንሷ ቡስት እየሆነ ይመጣል። ስለዚህ አንድ ሰው ብዙ ፈላጊ ሲኖሩ ሁሉንም ነገር መምረጥ አይችልም። እና አንድ ሴት አለች፣ ብዙ ወንዶች መጥቶ አፕሮች አደረጓት፣ የራሷን አንድ ወንድ ነው አይደል ልመርጥ የምችለው። ከዛ ምን አይነት ክራይቴሪያ ታዘጋጃለች? አንድ የእብድ ክራይቴሪያዎችን ማሟላት ጀምራለች። ብዙ ወንዶች ስላሉ እነዛን ወንዶች የምጥልበት የራሷ ክራይቴሪያ ማዘጋጀት ጀምራለች። ረጅም የሆነ ትላለች፣ ሚሊዮን እና ቢሊዮን መስራት አለበት ትላለች። ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው እኔን የሚያቀብጠኝ ስፖይል የሚያደርገኝ ብላ የራሷን ክራይቴሪያ ታዘጋጃለች። እነዛን ክራይቴሪያዎች የምታዘጋጀው የምርም እነዛን ወንዶች ፈልጋ ላይሆን ይችላል። ከኋላው ያሉ ከጀርባ ያሉ ወንዶችን ከህይወቷ ማስወጣት ስለምትፈልግና የራሷን ድሪም ቦይ መርጣ ማውጣት ስለምትፈልግ ነው። እና ባለፈው ሹክ ቲቪ ላይ የተፈጠረውን ነገር አይታችኋል። እነዛ ሴቶች በዛ ልክ ኮንፊደንስ ሆኖ ስለራሳቸው ትልቅ ቫልዩ አድ እንደሚያደርጉ ህይወታቸው ላይ በኮንፊደንስ ሊያወሩ የሚችሉት በጣም ስራቸው እየገባ ኮሜንት ስራቸው እየገባ በአካል አፕሮች የሚያደርጋቸው እየደወለ የሚያስጨንቋቸው ወንድ አሰዳቢዎች ወንዶች ስላሉ። አንድ ሴት በዚህ ልክ ኮንፊደንስ ሆና ስለራሷ በዛ ላይ መልክ ሳይኖራት ስለራሷ ልታወራ የምትችለው የሆነ የሚያለቃቅስላት ወንድ ስላለ ነው። ይሄ ደግሞ እንደነገርኳችሁ ሴቶች ሴት ስለሆኑ ብቻ ስለሚፈለጉ ነው። በተቃራኒው ደግሞ አንድ ሴት እቺ ድሪም የምትባለውን ወይም ደግሞ የምትፈልገውን ወንድ አገኘች እንበል። ረጅም የሆነ ሰውነቱ የሚያምር ብዙ ብር ያለው ኢሞሽናሊ ኢንተለጀንስ የሆነ ወንድ አገኘች እንበል። ይሄ ወንድ ደግሞ እንደ ናቹራል ሴቶችን ቼዝ አይደለም የሚያደርገው። ለምን? ሴትን አቴንሽን ከሴት ልጅ አቴንሽን ማግኘት ለሱ በጣም ቀላል ነው የሚሆንለት። የፈለጋትን ሴት ያወራል፣ የፈለጋትን ሴት ማግኘት ይችላል። ይሄ ሲፈጠር አንድ ሴት ይሄንን ወንድ አገኘችውን በልና ሄዳ አፕሮች አደረገችው፣ ያደረጋት እሱ ቼዝ አያደርግም፣ ብቻ የሆነ ሪሌሽንሺፕ ጀመሩን በል እና ይሄ ወንድ ብዙ የሚያስጨንቀው ነገር አለ። የራሱ ጊዜ አለው፣ ጂም የሚሰራበት ሰዓት አለው፣ ብር የሚሰራበት ሰዓት አለው። እሷን ብዙ ቼክ አያደርጋትም፣ ብዙ ኮሚትመንት አያሳይም እዚህ ሪሌሽንሺፕ ውስጥ። ስለዚህ እቺ ሴት ምን አይነት ነገር ውስጥ ትገባለች? ሲቹዌሽንሺፕ የሚባል ነገር ውስጥ ትገባለች። እና ብዙ ሴቶች ሲቹዌሽንሺፕ ውስጥ ነን ሲሉ ከሰማ ከጀርባዋ አንድ ሃይ ቫልዩ ወንድ አለ ማለት ነው። ለምን? እሱ ቼክ አያረጋትም፣ ኮሚት አያረግም ሪሌሽንሺፑ ላይ። እሷ ስትደውል ነው ስትፈልግ ነው የምታገኘው፣ ወይም ደግሞ እንዲያወራ ስትፈልግ ቼክ እያረገችው እየተለማመጠችው ቢሆነ ሰዓት ነው ልታገኘው የምችለው። ለምን? እሱ ብዙ የሚያስጨንቀው ነገር ስላለ፣ ብዙ የሴቶች አቴንሽን ስላለበት። ለምሳሌ አሁን ዮናስሞ የሴቶችን ክራይቴሪያ ያሟላል ብለን እናስብ። ረጅም ነው፣ አሪፍ ሃንድሰም የሚባል ፊቸር አለው፣ አሪፍ ብር ይሰራል፣ ሀብታም ነው። እና ይሄ ወንድ አንድ ሴት አፕሮች ታደርገዋለች። ብዙ ጊዜም ሶሻል ሚዲያ ላይ ሲናገር ሰምታችሁ ከሆነ እና እቺ ሴት አፕሮች ስታረገው ህይወቷን ሊቀይር እንደሚችል እና ድሪም ቦይ ነው ብላ ስለምታስብ ነው። ህይወቱ ላይ ትመጣለች። ስፖይል አድርገኝ፣ አጨማልቀኝ፣ ብር ስጠኝ፣ ጋብዘኝ ምናምን ብላ እዚህ ሰውዬ ላይ ጭንቀት ስትጨመርበት ዮናስሙ ምን ሊያስብ እንደሚችል በጣም ቀላል።
ወደ ጎን ነው የሚያደርጋት። በቃ ኮሚት አያደርግም እዚህ ሪሌሽንሺፕ ውስጥ። ለምን? እሱ ሰላም ያስፈልገኛል ብሎ ነው ሴት ልጅ አፕሮች የሚያደርገው። እሷ መታ ደግሞ ሌላ ጭንቀት ስትሆንበት እዚህ ጋር ምን ያደርጋል? ሊተዋትና ሲቹዌሽንሺፕ ይሆናል ማለት ነው። ስትደውል ሊያወራት ይችላል ምናምን ነገር፣ ግን ይሄ ነገር ሪሌሽንሺፑን ወዴት እያደረጉ ነው ወይ ቢባል አይታወቅም። ስለዚህ ሴቶቹ ምን ብለው ይሰይሙታል? ይሄን ሲቹዌሽንሺፕ ይሉታል ማለት ነው። እና አንድ ሴት ሲቹዌሽንሺፕ ውስጥ ነኝ ካለች የሆነ ሃይ ቫልዩ ማን ለእሷ ትኩረት እየሰጣት አይደለም፣ ሪሌሽንሺፑ ወዴት እየሄደ እንደሆነ ስለማታውቅ ነው ማለት ነው። እና ወንድ ልጅም እንደዚህ አይነት ነገር ውስጥ ሊገባ ይችላል። ሲቹዌሽንሺፕ ውስጥ የመግባት ፕሮባቢሊቲ ያለው እና በዚህ ጀነሬሽን አብዛኛው ሰው ሲንግል ሆኖ ሲቹዌሽንሺፕ ውስጥ ያለው በዚህ ሪዝን ብቻ ነው። ሴቶች የራሳቸው ቫሊዴሽን ሉፕ አላቸው። ሳይኮሎጂስቶች ቫሊዴሽን ሉፕ ይለዋል። ይህንን የሚልበት ምክንያት ብዙ ሰው አፕሮች ሲያረጋት፣ ብዙ ሰው እሷን እንደሚወዳት እንድታስብ ሲያረጋት፣ እሷ ቫሊዴሽን ሉፕ ታዘጋጅና የራስዋን ክራይቴሪያ ታስቀምጣለች። ለምን? ኢጎዋን ቡስት አርጋችሁላታል። ብዙ ሰው እንደሚወዳት ነው የምታስበው፣ ቫልዩ እንዳላት ታስባለች። ሰው የራሷን ድሪም ማን ክሬት ታረግና ለያንን ነገር ያሟላል ብላ የምታስበውን ሰው እየለየች ማውጣት ትጀምራለች። በዚህ ውስጥ የሆነ ይህንን ነገር አቺቭ ያደረገ ሰው ስታገኝ ደግሞ ያ አቺቭ ያደረገ ሰው እሷ በምትፈልገው ልክ ኮሚት ሊያደርግ ይችላል እዛ ሪሌሽንሺፕ ውስጥ እና ያ ምን ይሆናል? በቃ ማንም ሰው ሪሌሽንሺፕ ውስጥ አይገባም። ዝም ብሎ በዛ ሉፕ ሁሉም ሰው ይቀጥላል ማለት ነው። እስቲ አሁን ደግሞ እዚህ ዴቲንግ ኢንዱስትሪ ላይ ወንዶች የሚጠቀሟቸውን ስትራቴጂዎች እኔ አንደኛው ቆርጦ መጣል ይባላል። አብዛኛው ወንድ ዴቲንግ መጀመር ይፈልግና ግን ሴቶች የሚያስቀምጡትን ክራይቴሪያ በመመልከት ራሱን ከሪሌሽንሺፕ ከሚባሉ ነገሮች ያርቃል። አሁን እዚህ ካታጎሪ ውስጥ ያላችሁ ወንዶች ምንም ሪሌሽንሺፕ የሚባል ነገር አታስቡም። ጀስት ራሳችሁ ላይ ፎከስ የምታደርጉ ሰዎች ናችሁ ማለት ነው። የሆነ ሴት ዴት ለማድረግ ይሞክራል። ከዛ ሶሻል ሚዲያ ላይ ብዙ ክራይቴሪያ ማሟላት እንዳለበት ያስባል። ረጅም መሆን አለብህ ይባላል። እዚህ ጋር ብዙ ብር መስራት አለብህ ይባላል። ኢሞሽናል ኢንተለጀንስ መሆን አለበት ሲባል ይሰማና ወደ ህይወት የምትመጣዋ ሴት ይህን ያልን የምጨነቅ ከሆነ ህይወቴ ላይ ምንድነው ቫልዩ አድ የምታደርገው ብሎ ያስባል። ጀስት እሷ ራሷን ብቻ ነው እዛ ላይ አድ የምታደርገው እና የሁሉ ነገር አሟልቼ የሁሉ ሳክሪፋይስ ከፍዬ ጀስት እሷን ብቻ ከሆነ ላገኝ የምችለው ይሄ ቫልዩ ለሴቶች ይገባቸዋል ብሎ ስለማያስብ ሪሌሽንሺፕ የሚባለውን ነገር ትቶታል። ኦልሬዲ አብዛኛው ኢትዮጵያ ላይ ያለው ወንድ በዚህ አይነት ሲቹዌሽን ውስጥ እየተጠቃ ነው ያለው። ሰልፍ ኢምፕሩቭመንት የሚባለው ጆርኒ ውስጥ ይገባል። ራሱ ላይ ፎከስ ማድረግ ይጀምራል። ጂም ይሰራል፣ ፊትነሱን ቢውልድ ያደርጋል፣ ብር ቼዝ ማድረግ ይጀምራል እና ብዙ ጊዜ ከወንድ ጓደኞቹ ጋር ነው ጊዜውን የሚያሳልፉ እና ይሄ ቆርጦ መጣል ወይም ደግሞ በውጪዎቹ ኳይቲንግ በመባል ይጠራል ይህ ስትራቴጂ። ሁለተኛው ደግሞ ኖት ኮሚቲንግ ይባላል። ይሄ ደግሞ ሪሌሽንሺፕ ውስጥ ያሉ ወንዶች ናቸው፣ ገርል ፍሬንድ አላቸው፣ የሚወዷቸው ፍቅረኞች አላቸው፣ ግን ያ ሪሌሽንሺፕ ላይ ኮሚት አያደርጉም። ቅድም እንደነገርኳቸው አሪፍ ቫልዩ ያላቸው ወይም ፍቅረኛ መያዝ የሚችሉ ወንዶች ናቸው፣ ግን ከያዙ በኋላ ሪሌሽንሺፑ ላይ ኮሚት አያደርጉም። ለምን? አንደኛ ሴቶችን ታማኝ አይደለም ብለው ወይም ታማኝ አይደለችም ብለው ስለሚያስቡ ነው። ከዛ ምን ያደርጋል? በቃ የጀመርነው ሪሌሽንሺፕ የሆነ ሰዓት ላይ ማብቃቱ አይቀርም። ሶ የሚያበቃ ነገር ከሆነ እኔ ያህል ኮሚት አላደርግም ብሎ ያስባል። ለምሳሌ ውድ ዴቶች ይዟት አይወጣም፣ ምራት አይጋብዛትም። ምራት ከሚጋብዛት ኮፊ ሃውስ ቢሄዱ ወክ ቢያደርጉ ይመርጣል። ይህንን የሚያደርገው ብር ስለሌለው አይደለም። ብር አለው፣ ግን ለሴት ልጅ ያን ነገር ማድረግ አለብኝ ብሎ አያስብም። ጀስት እሷ ከህይወቴ የምትወጣ ነገር ነች ብሎ ስለሚያስብ፣ ሹር ስላልሆነባት በዚህ ሰዓት ሴቶች ላይ ሹር መሆን የለብኝም ብሎ ስለሚያስብ የተወሰነ ነገር ያደርጋል፣ ግን ያን ያህል ኮሚት አያደርግም እና ከህይወቱ ቆርጦ ለማውጣት ጀስት ትንሽ ነገር ነው የሚፈልገው። ለምሳሌ ቴክስት ስታረግለት ወይ ሲያረግላት ማትመለስ ነገር ከሆነ፣ ስልክ ማታነሳ ከሆነ፣ ሪፕሌዎቹ ኮልድ ከሆኑ እሱ በደንብ እያወራት እሷ ግን ቴክስት የምታረግለት በሾርት ወይ ከሆነ ምናምን፣ ይሄ ምንድነው የሚያስበው? ኢግኖር መደረግ ስለማይፈልግ ቀጥታ ሙቭ አውት ወይም ለመተው ምንም ግድ የሌለበት አይነት ወንድ ነው። ይሄ ለምንድነው የሚፈጠረው? ለሴት ልጅ እምነት የለውም። ሁለተኛ ደግሞ ቅድም ካልኳችሁ ወንድ ጋር ሴት ልጅ ህይወቴ ላይ ከመጣች እኔ የምከፍልላት መስዋዕትነት ይገባታል ብሎ ስለማያስብ ነው ማለት ነው። እና አብዛኛው ወንድ ደግሞ እንደዚህ አይነት ሲቹዌሽን ውስጥ አለ። ሪሌሽንሺፕ አላቸው፣ ግን ዛ ሪሌሽንሺፕ ላይ ኮሚት አያደርጉ እና አብዛኛው ወንድ ሁለቱ ሲቹዌሽን ውስጥ ነው ያለው። ወይ ፍቅረኛ ያላችሁ ወይም ደግሞ ጨርሶ ፍቅረኛ አያስፈልገኝም በዚህ ሰዓት ብሎ ነው የሚያስቡት። ይሄ ነገር ደግሞ እንደኔ መፍትሄ ያስፈልገዋል ነው ብዬ የማስበው። ሰው ስታንዳርዱን እያሟላ ሁሉም ተመራርጦ እኔ እንደዚህ ሆነች ሼፕ ያላት አሪፍ ስብዕና ያላት የቤተክርስቲያን ልጅ ከሆነች እያልኩኝ እየፈለኩ እድሜን ከምጨርስ ጀስት ሪል ላቭ የሚባለውን ነገር መፈለግ ያስፈልጋል ብዬ አስባለሁ። የድሮ ሰዎች ላቭ የሚባለው ወይም ትክክለኛ ፍቅር የሚባለውን ነገር ኤክስፒሪየንስ አድርገውታል። የኛ ጀነሬሽን ግን ያን ነገር የለም። አብዛኛው ሶሻል ሚዲያ ላይ የሚያየውን ነገር ነው የሚፈልገው። ሞር ልቡ የሚያስፈልገውን ነገር ሳይሆን አይኑ የሚያስፈልገውን ነገር ነው የሚፈልገው። እሷ እኔ ጋር መታ በቃ ኦልሬዲ በጋራ እናድጋለን የሚባለው ነገር ጭራሽ ቀርቷል። አንተ ሀብታም መሆነ ነው እሷን መጠበቅ ያለበት ሴቶች እያሉ ያሉት። ወንዶች ደግሞ ህይወቴ ላይ ሰላም ልትሰጠኝ ይገባል፣
ህይወቴን ልታረጋጋው ፒስ ልሰጠኝ ይገባል ነው የሚለው። በዚህ ሰዓት በተለይ ወንድ ልጅ ለምሮ ሴት ልጅ የምታገባው ከተባለ አንደኛ ሴክሹዋል ፍላጎቱን ዲዛይሩን ለመወጣት ነው፣ ሁለተኛ ልጅ ለመውለድ ነው፣ ሶስተኛ ደግሞ ህይወቴ ላይ ሰላም ታመጣልኛለች ብሎ ስለሚያስብ ነው። የበፊት ወንዶች ግን ወደ ህይወታቸው ሴት ሲያመጡ ለምንድን ነው? አንደኛ ዛሬን መተካት አለብኝ ብሎ ስለሚያስብ ነው። ሁለተኛ በቃ የወንድ ልጅ ካራክተር በሴት ነው የሚለካው። ሊደርሺፕነቱን የሚያየው በቤተሰብ በመመስረት ነው። ፍቅር የምትባለው ነገር ታስፈልገዋለች። መጋባት የሚባለው ነገር ተደጋግፎ ማድረግ እንደሆነ በምሳሌ ያደጉበት ጀነሬሽን። እኛ ጋር ግን ያ ነገር የለም። መፋታትን በጣም የቀለለው ለዚህ ነው። የሆነ ነገር ይታያል፣ መቻቻል የሚባለው ነገር የለም። የድሮ ሰዎች ኢቭን ዴት ሳይደራረጉ ቤተሰብ በመረጠላቸው ሰዎች ተዋደው ሲኖሩ ታያላችሁ። ያ ለምንድነው? ትዕግስት አለ፣ መቻቻል አለ፣ መዋደድ አለ። ያውን ወንድስ መዋደድ ፍቅር የሚባለው ነገር ስለሌለ ፈልጎ ስላገኘ የሆነ ክፍተት ሲያገኝባት ይተዋታል። የሆነ ክፍተት ስታገኝበት እሷም ለመተው ምንም የምታመነታው ነገር የለም። ስለዚህ ሁላችሁም ሪል ፍቅር የያዛችሁ ሰዎች በጣም እድለኞች ናችሁ። ከነ ክፍተት ነው ሰዎችን የምትወዱት፣ የምታፈቅሩት፣ ቴክ ኬር የምታደርጉት እና በዚህ ጀነሬሽን ላይ እኔ ፍቅር አለ ብዬ አላስብም። ያቺ ነገር ቀስ በቀስ እየጠፋች እንትን ነው ያለው። ፍቅር ሳይሆን መመጣጠን ነው። ኢቭን ካያችሁ ሴክስ ተሞካክረ ነው ትዳር መመሰርተው፣ የሆነ ነገርም ተሞካክረ ነው የምታረጉ። ካልሞከርክ ያቺ ሴት ትተዋለች ማለት ነው። አሁን ለምሳሌ ሴክስ ላይ ወንድና ሴት አልተጣጣሙ፣ ስለዚህ መለያየት አለባቸው ተብሎ ነው የሚታሰበው። የድሮ ሰዎች ግን እንደዚህ አይነት ነገር የለም ጭራሽ። ከወደድኳት እኔ ጎበዝ ልሁን፣ እሷ ጥሩ ትሁን አትሁን ጀስት ለኛ ኬር ያደረግን መዋደዳችን በቂ ነው ብለው ነው አስበው የሚኖሩት። እና ያቺ ነገር እየጠፋች ነው። ሁላችሁም ቢያንስ ሶሻል ሚዲያ ላይ የምታዩትን ነገር ላለማመን ሞክሩ። ወንዱም እዚህ ጋር ክራይቴሪያ እያዘጋጀ፣ ሴቷም እዛ ጋር ክራይቴሪያ እያዘጋጀች ሁሉም ሲንግል ሆኖ የሚቀርበት ጀነሬሽን እንዳይመጣ ፈራለሁ። ልጅ መወለድ እየቀነሰ ሰው ራሱን ሳይተካ ይሞታል ብዬ ፈርቻለሁ። እና ሁላችሁም ራሳችሁን ቼክ አድርጉ። በጣም መርዝ ነገር ነው ያለው። ይሄ ነገር የተፈጠረው በእነ አንድሪው ቴት አማካኝነት ነው ብዬ አስባለሁ። አንድሪው ቴት ይመጣል እዚህ ጋር የሆነ ነገር ቲፕ ሰጥቷል። ሴት ልጅ የሆነ ነገር ታረጋለች፣ ተዋት ይላል። ሌላ ሴት ትመጣለች የተሻለች። ፍቅር ከሆነ እንዴት ነው ቆይ ልትላቀቅ የምትችለው? ሴቷም ልጅ እዛ ጋር ጓደኛ እንደዚህ የሚያደርግ ከሆነ እሱ ሬድ ፍላግ አለበት። ታዩ ለነገ ህይወት ለልጆች ያስብ ይትላለች። ልክ የሆኑበት መንገድ አለ። ግን ሁሉም ሰው አይምሮ ውስጥ ይሄ ነገር ከገባ አንድ ስህተት አንድን ሰው ለመተው ምክንያት እየሆነ ይመጣል ማለት ነው። እና እስቲ ሁላችሁም የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ምን አይነት ሲቹዌሽን ውስጥ እንዳላችሁ፣ ምንድነው የእናንተ ሀሳብ የሚለውን ማወቅ ፈልጋለሁኝ። የዛሬው ቪዲዮ ይመስል ነበረ። ደህና ሆኑልኝ።